ዋው ዛሬ ኢድ የመጀመሪያ ኢድ የሴቶች ኢድ ነው። የሚያምር ኢድ እየደረሰ ነው ስላላችሁ ገና ጀምረናል። ዛሬ ገብቷል። ነገ የወንዶች ነው፣ ዛሬ ደግሞ የሴቶች ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር የእግዚአብሔር ስም የተባረከ የተቀደሰ ሁሉ ሰላም ነው። እናንተ ቀስ ሁሉ ሰላም፣ ሁሉ መልካም ነው። ሁሉ አሸወይና ነው ወይ? እኔ ጋር ጌታ ይባረክ። እንደምታዩት ታውቃላችሁ ብዬ አስባለሁ። አርስዬ ይባላል በአረበኛ አርስዬ ነው። በእኛ ሀገር እንግዲህ ሩዝ ከስጋ ጋር አብሮ ይወቀጣል ማለት ነው። አብሮ ሲበስልና በጣም በጣም በኃይሉ ይበስልና ከዛ እንትን በማማሲያው ይመታል ወር በማሽን ይፈጫል ማለት ነው። እኛ ቤት ግን ያ በማማሲያ ነው። ትልቅ አለው እንጨት አለው የራሱ እንጨት መምቻው ማለት ነው። በሱ ይመታል። ተመቶ 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 በቃ በጣም ደቀው ነው እንትን አርስዬ የሚሆነውና በጣም ደስ የሚል ነው። በእርግጥ እኔ አልበላም፣ እኔ አልወድም ማለት ሳይሆን አልቃምሽ አላቅም። ስለዚህ አልበላም ማለት ነው። በአጠቃላይ ግን ያ ላሳያችሁ ብዬ ነው። እስቲ ምን ይመስላል የሚለውን ኢድ ጅማሬው ምን ይመስላል የሚለውን ላሳያችሁ ነው ማለት ነው። እንግዲህ በዚህ መልኩ ውሃው እየገነፈለ ነው። ያው የሚገነፍለው ችግር የለውም። አንደኛ የራሱን አረፋ ነው የሚወጣው እንጂ ውሃው ተደፍቶ ሳይሆን የራሱ አረፋ እየወጣ ነው ማለት ነው። በዚህ መልኩ ይሄን ብሎኬት ላይ ወላ አድርጋለሁ። መጨረሻ ነው። ከዚህ በኋላ እንጨት አልጨምርም ምን ያለለም እንትን እኔ ትቼተኛለሁ። እሱ እዚሁ እየበሰለ ያድራል ማለት ነው። እዚሁ እየበሰለ እስከ ጠዋት እየበሰለ ያድራል። ውሃ አስተማማኝ ነው፣ ሞልተዋል ማለት ነው። ስለዚህ በጣም ሮኬቶቹ እየተኮሱ ነው። በጣም በቀደስ ብሏቸዋል። ኢድን በጣም ፋይ ያደረጉ ነው። ሮኬት ታውቃላችሁ፣ አመት ባለ ፋይ ያደርጋልና እኛ ሀገር ደግሞ በክርስቲያኑ መስቀል ስደርስ ነው ሮኬት የሚተኮሰው ማለት ነው። ከዚህ ሀገር ደግሞ ያው ለእነሱ ኢዳቸው ትልቅ እንትን ስላለ ኢድ ነው ማለት ነው። እና በዚህ መልኩ እየደረሰላችሁ ነው። ምን ልላችሁ ነው? ሁላችሁም ሙስሊም እህት ወንድሞቼ እንኳን ለኢድ በሰላም አደረሳችሁ። ስንተኛው ኢድ እንደሆነ በየሞቱ ግን ይጠፋብኛል። ብቻ አላቅም። ይሁን እንኳን አደረሳችሁ፣ እንኳን አብሮ አደረሰን እንደምትሉ ተስፋ ያለኝ እና በሰላም በጤና ጾማችን አላህ ተቀብሏችሁ ጨርሳችሁ እና ደግሞ ለሚመጣው ሁለተኛ ጊዜ ኢድ ያድርሰን ያድርሳችሁ ማለት ነው። እና በዚህ መልኩ ኢድን እያከበረ ነው። ነገ ደግሞ የነገውን እናያለን። ለዛሬው ደግሞ ይሄ ነው ስራችን፣ ዋና ስራ ይሄ ነው። ያ እኛ ሀገር ደግሞ ኢትዮጵያ ላይ ገጠር ላይ ማለት ነው የሴቶች 16 ነው 16 አተካና ይሰራል። ልክ እንደ አተካና ማለት ነው። በነገራችን ላይ በየሀገሩ የራሱ ባይል አለው እና ትክክለኛ የራሱን የቻለ ባይል አለው እና ይሄ ነገር ምንን ያስታውሳል? እኛ ሀገር መስቀል ሲደርስ አተካና በ16 ሴቶች የሚባለው አለና ያንን ነው የሚያስታውሰው። እኔ ደስ ነው የሚለኝ በበኩሌ በደክመኝም ደስ ይላል። ምክንያቱም የሴትን ድርሻ እየተወጣው ስለሆነ ማለት ነው። በጣም ደስ ብሎኛል። ነገ ደግሞ የወንዶቹ ያርዳሉ፣ ስጋቸውን ያመጣሉ። ከዛ በኋላ ስጋ ከመጣ በኋላ መስራቱ ያ ግጅ ነው። እኔን ነው የሚጠብቀው ማለት ነው። እኔም ሰራቸዋለሁ፣ ችግር የለውም። እነሱ ችግሩን ሁሉ አርዶ ምናምን ጨራርሶ ቆራርጦ ነው የሚያመጡት። ደስ ነው የሚለው። እግዚአብሔር ያግዛሉ በብዙ ማለት ነው። ያው እንደዚሁ ዝም ብሎ ስጋውን አምጥቶ ስሪ አይሉ ቆራርጦ ስለሚያመጡ አይከብደኝም። ማጠቡን ደግሞ ጓደኛዬ ታግዘኛለች። ብዙ የሚከብድ ነገር የለም። ያም ሆነ ይህ እግዚአብሔር ይመስገን። እግዚአብሔር ረድቶናል፣ አግዞናል። አንድ ወር ቀላል አይደለም። እግዚአብሔርን በትንሹ ቀላል አይደለም። እግዚአብሔር ስለረደን ነው ይሄን የጨረስ ነው። ይከብዳልም ደግሞ ተመስገን ማለቱ አይከፋም። ምክንያቱም እጅና እግር ያቶ ሊሰሩት እጅና እግር አቶ አይናቶ ስራቶ ብዙዎቹ እየተቸገሩ፣ እኛ ግን እግዚአብሔር በፍቅሩ ወዶን ጤነኞች ስላደረገን እግዚአብሔርን ደግሞ እጅግ አድርገን እናመሰግናለን። ክብር ለእሱ ይሁንለት እና ውድ ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ ቤቱን እንድታበረታቱ በአክብሮት ጠይቃችኋለሁ። ኢድ ሙባረክ ብያችኋለሁ። ውድ ሙስሊም ወንድሞቼ
እና ሰላማችሁ ባላችሁበት ቦታ ሁሉ ብዝት ብዝት ይበልልኝ። ነገ ደግሞ ያለ ፕሮሰስ እናያለን። ለዛሬ በዚህ እንሰነባበታለን። ወዳችኋለሁ ውድ ቤተሰቦቼ። አይ ላቭ ሶ ማች። ባይ ባይ።